በውስጥም በልቡናዬ በውጭም በስጋዬ አመሰግናለሁ። ይህንን ያደረግልኝ ወናሁ ተመሰሎ ለአምላኩ ሕያው ይልቁንም በመከራ አንተን እንድመስል አድርገኸኛል። መጥቶኩ ዘባኔ ለቅስፈት ጀርባዬን ለግርፋት ወመልታይቴ ለጽፋት ፊቴን ለጽፋት ሰጠው ወይም የትኩ ገጽየ እማፍረተ ምራቅ ሳይቀር ተፉብኝ። ነገር ግን አላፈርሁም ፊቴንም አልመለሱም ብለህ ነበረ። ያ ያንተ መከራ የኔ በመሆኑ ዓለም ባንተ ላይ ያደረሰብህ ፍዳ በኔም በመድረሱ ዓለም ባንተ ላይ ያመጣውን ፈተና በኔም በመሆኑ ከፍ አድርጌ አመሰግንሃለሁ ብሎ ዓለም ያልተገባቸው ቅዱሳን በዓለም መከራውን እንደምን ቆጠሩት? ግርፋቱን መስቀሉን ተሸክሞ እንደመከተል መገፈፉን ልብሳቸውን መታጣቱን አንተን ልብስን ገፈፉ ያንተን ጸጋለን ያለበሱኝ ብለው በዚህ መንገድ አምላካቸውን አመስግነዋል። የነዚህ ቅዱሳን ቃል ኪዳን ነው የሰበሰበን። የነዚህ ቅዱሳን ቃል ኪዳን በረከት ነው። የነደደ እሳት ቀዝቃዛ ውሃ የሆነላቸው የተማሰው ጉድጓድ ቤተ መቅደስ ሆኖ የምስጋና ቦታ የሆነላቸው የተጣሉበት የእሳት ጉድጓድ አምላካቸውን የሚያመሰግኑበት ቤተ ጸሎት የሆነላቸው ቅዱሳን ቃል ኪዳን ተሰጥቷቸዋል። በተለይ ለቅዱስ ቂርቆስ ለቅዱስ ኢየሉጣ ስለ ሀገር፣ ስለ ረሃብ፣ ስለ ቸነፈር፣ ስለ ረሃብ፣ ስለ ስደት በዚህ ሁሉ በቃል ኪዳናቸው ብንማጸን እግዚአብሔር ነገሮችን እንደሚያስተካክል ቃል ኪዳን ተሰጥቷቸዋል። በዓለም እየኖሩ ከዓለም የተለዩ ቅዱሳን ናቸውና የነዚህ ቅዱሳን የቃል ኪዳን ልጆች ስላደረገን የእመቤታችን የቅድስት ድንግል ማርያም የእናቱ ልጆች ስለሆን የእግዚአብሔር ልጆች በመሆናችን በቅዱስ ገብርኤል ፈጣን ተራዳይነት በቃል ኪዳኑ ተማጽነን መልስ የምናገኝ የመላእክት ወዳጆች በመሆናችን በቤቱ ሰብስቦናልና እንዲህ እንደተሰባሰብ እግዚአብሔር ቃሉን እንደሰማን ንስሐ ገብተን ሥጋውን እንብላ ደሙን እንጠጣ። የቅዱሳኑ በረከት ለሀገራችን፣ ለቤተ ክርስቲያናችን፣ ለዓለም ለሰው ልጆች ሁሉ ከመከራ ሥጋ ከመከራ ነፍስ የሚታደጉ ቃል ኪዳን ተሰጥቷቸዋልና እንዲህ ባለ መሰባሰብ ተሰባስበን የጸለይነው ጸሎት የሰማነው ቃል እግዚአብሔር የዘመርነው ዝማሬ ከደመና በታች